የተሞከረው የጠራነው የአመራር ቲሙን ነው። የአመራር ቲሙን ማለት ማገር ሰኔ 23 ቀን 2016 ዓ.ም የአንደኛ ዓመቱን 17 ተከበረና ስናከብር የተመረጡ ሰዎች አሉ፣ የተወከሉ ሰዎች አሉ። ዘርፎች ያው የሥራ አመራር ስራ አስፈጻሚ ኮሚቴ አለ፣ የቁጥጥር ኮሚቴ አለ፣ የትምህርትና ስልጠና ቡድን ቲም አለ፣ የሽምግልናና ዳኝነት። ምክንያቱም ማህበራት በራሳቸው አሰራር ችግሮቻቸውን በዘርፍ ከዘርፍ አለ አይደለ ከተለያየ አንፃር ኮሚቴ ሲባል የብዙ ሰዎች ስብስብ ነውና የአይዲያ ግጭቶች ከተለያየ አንፃር ቢነሱ ያንን ነገር እዛ ጋር በማድረግ በማስተካከል ደረጃ የሽምግልናና ዳኝነት ኮሚቴ የሚባል ቲም አለ፣ ቁጥጥር ኮሚቴ አለ። በአጠቃላይ እነዚህ ዘርፎች መሰረት አድርጎ የረሳሁት የለም ማለት እነዚህ አደረጃጀቶች አሉ። እነዚህ በጠቅላላ ጉባኤ እውቅና አግኝተው ኦልሬዲ ስራ ከጀመርን ቅድም ሰለሞን ለመግለጽ እንደሞከረው 1 ዓመት ከ8 ወር 8 ወር አካባቢያችን ነው። እንግዲህ አሁን ሰኔ 23 ሲመጣ 2 ዓመት እንደፍናለን ማለት ነው። እንግዲህ ባለፉት አጠቃላይ እንደ ተቋም ምን ደረጃ ላይ ነው ያለን? ይሄ ስብስብ ይሄ ነገር ደግሞ የፋይናንስ ተቋም ነው። ፋይናንስ ደግሞ ያው እንደምታዩት ሁሉም ከእያንዳንዱ ኪሳራ ላይ የምትወጣ ነገር ነው። ስንደራጅበትም ለዓላማ ነገር ነውና አቅደናል። የ3 ዓመት ስትራቴጂክ እቅድ አለን፣ የበጀት ዓመት እቅድ አለን። በዚህ ዓመት ያቀርነውን ስናይ በተለይ የተወሰኑ ጥንካሬዎች እንዳሉ ደግሞ በአፈጻጸም ደግሞ ግድፈቶች አሉ። ይሄን ግድፈት ለማረም ስራ አስፈጻሚው አጠቃላይ እንዳመራር ቲሙ ምናምን በጋራ የምናደርጋቸው ውይይቶች አሉ። ግን ስቲል በዛ አይነት ነው ወይ መሄድ ያለብን? እስኪ እንደገና አንዴ ሪኢንጌጅመንት ቅድም እንደተባለው በዚህ መድረክ ላይ በማህበራችን ላይ በቁጠባቸው ሐሳብ በመስጠት ማገርን ያው ሚዲያዎች አሉ ከዛ ላይ የተሻለ ጠንካራ ጥሩ አስተሳሰብ ያላቸው ሰዎች እንዲሁም በማህበራዊ ኑሮም ስንገናኝ ደግሞ የተሻለ አቅም ሊሆኑ የሚችሉ ሰዎችን እንጥራና ከነሱ ጋር እንወያይ። ተወያይተን ደግሞ አሁን በቀሪ 3 ወራችን ምንድነው ማድረግ ያለብን፣ ምንድነው መስራት ያለብን፣ የት ጋር ነው ክፍተቶች ያለብን በሚል መመካከር ያስፈልጋል። ስለዚህ ይሄ ምክክር መድረክ በዚህ መንገድ የተዘጋጀ ነው። በዋናነት በአቶ ይልማ በኩል ሰፋ ያለ ትምህርታዊ ለኛም አቅም ሊሰጠን መረጃ ሊሰጠን ይሄን መረጃ ደግሞ ወስደን ወደ ቤተሰብ ወደ ጓደኛ ወደዛ ሼር በማድረግ ክፍተቶቻችን በመጥፈን ማገር እንደ ስሙ በርግጥም ለኛ ማገር እንዲሆን ማለት ነው። ግልጽ ነው አይደል? አዎ። ከምንም ተነስተን አሁን የደረስንበትን በኋላ በመረጃ እናየዋለን። ይሄ ኢምፖርታንት ተቋም ስናደራጀው ስንመሰርተው ለዓላማ ነው። በርግጥ የእያንዳንዳችንን ችግሮች እንዲፈታ መፍታት እንዲችል ተደርጎ መፍታት ይችላል። ምን እስከሆነ ድረስ እያንዳንዱ ሰው በተሰጠው ልክ የራሱን ጠጠር አይደል እንትና የኔ ተቋም ነው ብሎ መጠበቅ መንከባከብ መከታተል እስከቻለ ድረስ ነውና ከሰዎች ጋር ዳይሬክትሊ ግንኙነት ስላላቸው ነው እንደዚህ አይነት ተቋማት። ካልሆነ ይፍረከረካሉ፣ ይፈርሳሉ። ብዙ ተቋማት ተመስርተዋል። ብዙ ተቋማት ዓላማቸውን ግባቸውን ራያቸውን ሳያሳኩ ይሄዳሉና እኛ በዛ ደረጃ ላይ ሳይሆን ራያችን ፍላጎታችን በጣም ሰፊ ነው። እሱን ከማሳካት አንፃር ምንድነው የት ጋር ነው ክፍተት ያለብን፣ የት ጋር ነው ማገዝ ያለብን? አሁን ይሄ ያመራር ነው። ሌሎች ጠርታ በታሪክ አጋጣሚ ያው ነገ ሳማ ሰንበት ነው የተወሰኑ እንትኖች 1-2-3 ሰዎች ነገ እንሄዳለን። አሁን ዛሬ እየወጣን ነው ያሉ የአመራር ቲሞች አሉ ከይቅርታ ጋር እንደዚሁ ደግሞ በተለያየ ምክንያት በማህበራዊ ጉዳይ ከአቅም በላይ ለቅሶ አሁን ቀብር ላይ ነው ያለን ብለው እሺ ብለው መጀመሪያ ላይ ኮንፈርም ያደረጉ ያልመጡ ሰዎች አሉ። እነሱ እንዳለን እኛ ታሳቢ እናደርጋለን። ግን ይሄ አሁን እንደ አመራር እንደ አንድ ወኪል ዛሬ እሳቸው ወንድሜ እዛ ጋር አንድ ወንድሜ እነጎይቱም የጠራናቸው ሰዎች አሉ። ነገ አብረው የሚያግዙን ማለት ነው በመናደርጋቸው ያመራር ማሟላት ምናምን በጠቅላላ ጉባኤ አጠቃላይ ማጸደቁ ህጉን ማስከበሩ እንዳለ ሆኖ ደግሞ ሰው በተለያየ መንገድ ማርታ እዚህ ጋር ጠርተናታል፣ አቶ ተካ እዚህ ጋር አለ፣ ሌሎችንም ያልጠራናቸውን እንትን አድርገን አሁን ዛሬ ጥሩ ምክክር ጥሩ ውይይት አድርገን ከዚህ መድረክ መጠናቀቅ በኋላ የሆነ አቅም ይዘን
የሀሳብ ልውውጥ አድርገን አቅሞችን ይዘን መረጃዎችን ይዘን የምንወጣበት መድረክ ነውና በዚህ መንገድ ለምክክር የተዘጋጀ መድረክ ነው። በስፋት ወንድሜ ይልማ ያው በደንብ ይሰብከናል። ያው ፕሮግራሙ ተከፍቷል። የተሳካ ጥሩ ውይይት እንዲሆን ከናንተም ከኛም እኔም አሁን እንደ ሰልጣኝ እንደ አንድ ተወያይ ሐሳቤ በአጠቃላይ እየገጠመ ያለውን ነገር እንደ አንድ ተወያይ ነው የማቀርበው። በዋናነት ግን ሰፋ ባለ መረጃው ማገርን አስመልክቶ አሁን ምን ደረጃ ላይ ነው ያለው? ምንድን ነው ያለው? ምን እንቅፋት አለው? ቀጣይስ ከኛ ምን ይጠበቃል? ከጠቅላላ አባላቱስ ምንድነው? በህዝብ ግንኙነት መረጃዎችን በማስተላለፍስ በሚሉ በርካታ ሴክተሮች ላይ እሱ ሰፋ አድርጎ ይሄድበታል። ጥሩ ፕሮግራም እንደሚሆን ተስፋ አደርጋለሁ። ስላደመጣችሁኝ አመሰግናለሁ። ታንኪዩ። እንደተባለው ምናልባት ስንጀምረው የነበርንበት ደረጃ ነው። አሁን ደግሞ ደርሰን እንወያይበት፣ ጉድለታችንን እንሙላ፣ መንገዳችንን እንፈትሽ፣ አካሄዳችን ምን ይመስላል የሚሉ ነገሮችን ለመመካከር ዛሬ የጠፉብንን አመራሮችን ሀሳባችን የደረስንበትን ነገር ደግሞ ኢንዲፔንደንትሊ አይተው ኢቫሉዌት አድርገው መንገዳችን ላይ ኮሜንት ይሰጡናል ብለን ያልናቸውን ደግሞ ከኮሚቴ በተጨማሪ የጠራናቸው ሰዎች አሉ። እነሱ እኛ ያላየንን እይታ ሂደታችን ላይ የተወሰነ መንገራገዥ የገጠመንን ስንካፈለው ማስተካከያ ነገር ልናገኝ እንችላለን ብለን ያሰብናቸውንና ለሚቀጥለው ሂደታችን ለቀረበን ሂደታችን ጥቆማ ይሰጡናል ብለን የምናስባቸውን ወንድሞቻችንን እና እህቶቻችንን ጋብዘናል እና እነሱም ጭምር ናቸው ዛሬ እንድንሳተፍ ተፈልጎ የነበረው። በተወሰኑ መጠን የምንጠብቃቸው ሰዎች ብዙ አልመጡልንም። ብዙ ወንበር ይዘናል፣ በሪዘርቭ መልክ ይመጣሉ ብለን ጠብቀን ግን ሳንዘረጋው እንደተጣጠፈ ሊመለስ ነው። ዞሮ ዞሮ ዛሬ እንግዲህ ማገር የደረሰበትን ነገር የዛሬ ዓመት ከምናምን ወር ዜሮ ነበር። ዛሬ ደግሞ የሆነን የምንተነፍስበት መጠጊያ ሊሆነን የሚችል ወንድም እህት ሊሆነን የሚችል ነገር ፈጥረናል። ይህንን ለማለት እንግዲህ አባልን ምን እንመስላለን፣ በሼር ምን እንመስላለን፣ በቁጠባስ የብድር አካሄዳችንና ባንክ ባላንስ ከዛም አልፎ ንብረታችን ምን ይመስላል የሚለውን ነገር አብረን እናያለን። ወደ አባልነት ስንሄድ እስካሁን ሬጅስተር አድርገን የደረስንበት 410 ሰው ሬጅስተር አድርገናል። 410 ሰው ሬጅስተር አድርገናል ስንል 410ሩም የመመዝገቢያ ከፍለዋል። ከዛ ዘንድሮ ባለፈው ዓመት እንደርሳለን ብለን ያልነው ስንት ነበር? አባል ስንት እንደርሳለን ብለን ነበር? ዘንድሮ 1000 አይደል? እስካሁን 410 ላይ ነን ያለነው። ስለዚህ ምን ሆኗል ማለት ነው? 590 ወደኋላ። 590ውን ኢምፓክት ደግሞ በኋላ እናያለን። ምክንያቱም 590 ባለመምጣቱ የተለያዩ ፕላኖቻችን አብረው እየሄዱ አይደለም ማለት ነው። ስለዚህ አባል መመልመል ላይ ቀዝቅዘናል። እንደጀመርን በአንድ ወር 200ም ሰብስበናል። ከዛም በላይ ሄደናል። እነኚህ አባላቶች 80% በላይ በባለፈው ዓመት 3 ወር ውስጥ የተሰበሰቡ ናቸው። ከዛ በኋላ በተንጠባጠበ የመጣ ነው እና ይሄ አንድ ነገር ያሳየናል። ዘንድሮ ከስብሰባውም በኋላ በዓመቱ መጀመሪያ ላይ ተነጋግረን የነበረው ለመፍጠር ተጨማሪ ሰዎችን 1000 ለማድረስ ነበር። ግን እስካሁን 62 ሰው ብቻ ነው የሰበሰበው ወደኛ አባል ይቀላቀል ነው። ከዚያውም ደግሞ በተለያየ ጉዳይ በተለያየ ምክንያት ኤግዚት ያደርጋል፣ ከኛ ይወጣል። እስካሁን 12 ሰው አስተናግደናል። ምንም እንኳ እንዲቆዩ ብናግባባም በብዙ መልኩ
መውጣትን በውስጣቸው አንግበው ስለመጡ ለመውጣት ፍላጎት ስላሳደሩ እና በአካባቢም አንኖርም፣ አካባቢም ብቻ አይደለም ርቀን ነው የምንሄደው። ሌላውን ደግሞ ኑሮው ከበደኝ፣ እኔ ይህንን መቀጠል አልችልም፣ ለልጆቼም እኔም ገብቻለሁ ብለውም የሚሉ ልጆቻቸውን አስወጥተው በዛ ምክንያት ወደ 12 ሰዎች አጥተናል። አሁን ያለነው ቋሚ አሉን ብለን የምንለው 398 ሰዎች ናቸው። ወንድ 210፣ ሴት 186፣ 46% ናቸው ሴቶች። ዛሬ ግን 2 ብቻ ነው አባል ያገኘ ነው። በርከት ያሉ እንጠብቅ ነበር እና ማህበራት 2 አሉን። በአጠቃላይ የአባላችን ሁኔታ ይሄን ይመስላል። እነኚህ ሰዎች አባልነቱንስ አባል ናቸው፣ እንቅስቃሴያቸውስ ምን ይመስላል? እነኚህ ሰዎች አባል ገብተዋል፣ ተመዝግበዋል፣ እየተንቀሳቀሱ ነው የሚለውን ደግሞ ገምግመን ነበር። በመሀል ገመገምን፣ በስልክ ጥሪ እንዲደረግ አደረግን። የስልክ ጥሪዎች ደጋግመን እየጠራን ያለ ነው። ይሄም ሆኖ እንግዲህ እስካሁን ድረስ ምንም አይነት ቁጠባ ሼር ያላስመዘገቡ ሰዎች 24 አባል ናቸው። አባልነት ከፍለዋል። እስካሁን ግን ሼር አልከፈሉም። እንግዲህ መዘንጋት ይኖር ይችላል፣ ወይንም ደግሞ ያለባቸው የኑሮ ጫናም የፈጠረባቸው ሊሆን ይችላል። ፍላጎት እያላቸው ግን ሼር ማስገባት ያልቻሉ 24 ሰዎች አሉ። ወደ ቁጠባም ሲመጣ ወደ 90 ሰዎች ምንም ቁጠባ አልቆጠቡ። አባል ነበሩ። ቁጠባ መቆጠብ የሚጠበቅባቸውን በየወሩ ሚኒማም 300 ነበር የነበረው ባለፈው። አሁን ደግሞ 500 ያልቆጠቡ ሰዎች 90 አሉ። እነኝም በተመሳሳይ ቅስቀሳዎች እንዲካሄዱ ተደርገዋል። በስልክ ጥሪዎች ተከናውነዋል። ከነኚህ ውስጥ 6ቱ ወደ ትራክ ተመልሰዋል። 84 እስካሁን ድረስ አክቲቭ መሆን አልቻሉም። ከ90 ውስጥ ግን በዚህ ሰዓት ይሄኛው እስከ 28 ፌብሩዋሪ ድረስ ነው ዳታችን። እስከ ፌብሩዋሪ ድረስ 90 ሰዎች አልነበሩም የቆጠቡ። ከዛ ቅስቀሳዎች በመከናወናቸው 6ቱ ወደ ኖርማል ትራክ ውስጥ መጥተዋል። 84 አሁንም አድሬስ መደረግ ይፈልጋል። እነሱ ላይ አሁንም እየሰራን ያለ ነው። እንግዲህ ሴቪንግ ደግሞ ከጀመርን ጀምሮ ይሄ የዘንድሮ ዓመት ነው። ከጀመርን ጀምሮ ደግሞ ምንም አይነት ቁጠባ ያልቆጠቡ ከ24 ውስጥ ሊሆኑ ይችላሉ። እሱን አናላይዝ አላደረግንም፣ ግን 9 ሰዎች አሉ ቁጠባ ምንም ነገር ያልጀመሩ። አባልነቱን ከፍለዋል፣ አባል ናቸው። ግን 9 ሰዎች አሁንም ወደ ቁጠባ አልመጡም። ለእነኝም ጥሪ እንዲደረግ ስፔሻል ኤንፈሲስ ተሰጥቶ ቁጠባም አልቆጠቡም፣ ሼርም አላስቀመጡም፣ አባልነቱን ብቻ ነው የከፈሉት የሚለውን አሳውቀን እንዲመጡ ማድረግ ሙከራ እያደረግን ነው። ምናልባት እነኚህ ሰዎች ብለን የምንገምተው አስገብተዋል፣ ግን መረጃ ወደኛ መላክ የሚገባቸውን ሳይልኩ ቀርተውም ሊሆን ይችላል ብለን እንጠብቃለን። ምክንያቱም ብዙ ባለቤትነቱን ያለየናቸው በርካታ ብር ስላለ እነኛ ሰዎች ውስጥ ሊሆኑ የሚችሉ ይሆናል። ገብተናል፣ አስገብተናል ብለው ቢመልሱልን ብለን ያንን ነገር ኮሚኒኬት እያደረግን ያለ ነው። ወደ ሼር ጋር ስንመጣም ተመሳሳይ እንግዲህ ወደ ብር ፊገቡ ጋር በሚመጣበት ሰዓት እስካሁን ድረስ የተሰበሰበው 3,800,300 ብር ነው። ይሄ እስከ 28 ነው። ከዛ ወዲህ አሁንም ሼሮች ማስገባት ጀምሯል። ምናልባት ሲጀምር እዚህ ክፍል ውስጥ ስራ ሊሰሩ የተቀጠሩ 2 ሰዎችን ማመስገን ነበረብን። ምክንያቱም መዝገባቸው ዛሬ ነው። እስከ በቀደም 12 ድረስ አፕዴት ነው። ከ12 በኋላ ያለው ብቻ ነው ያልተመዘገበው። እስከ በቀደም 12 ድረስ አፕዴት ነው ሪከርዳችን እና ሪፖርታችንን በዚህ ምክንያት ነው እስከ 28 ፕሮጀክት አድርገን መገላለጽ የጀመርነው እና ይሄ ደግሞ ጥሩ ፎሎአፕ፣ ጥሩ ትራንስፈር ኢንፎርሜሽኖችን እና ኖሌጅም እያበቃናቸው ነው ያለው። ወደ ጥሩ መስመር እየገቡልን ያለው። ስለዚህ እስከ 28/2 ድረስ 3,800,000 ይሁን እንጂ
እስከ 12 ድረስ 3,824,300 ብር ነው በሼር ላይ ያለው። ይሄ ለአውትስታንዲንግ ባላንሱ ሪኮንሳይል ያደረግንበት ባላንስ ሺት ፕሮፊት ኤንድ ሎስ የሰራንበትን ፔሪየድ ነው ለመግለጽ የሞከርነው። በዚህ ዓመት አባል ሆነው ቅድም ወጥተዋል ብዬ ያልኳቸው ሰዎች 294,400 ብር እስካሁን ድረስ ወስደዋል። ይሄ 288,400 ብር እስከ ፌብሩዋሪ ነው። ከዛ በኋላ 2 ሰዎች ተጨምረዋል። አሁን 294,400 አድርሶታል። እስከ ዛሬ ድረስ የለቀቁ ሰዎች ይህንን ይመስላሉ። ሌላው ባለፈው ዓመት ላይ ባለቤት አልባ የሆኑ ሪከርዶች ዘንድሮ ሪከርዶቹን ለማግኘት ሞከርን፣ ትረስ አደረግን። ያው ኮሚኒኬት ከምናደርገው አንድ ሰው አግኝተናል። 1,000 ብር ያለው ሰው ሊለይ ተችሏል። ይህንንም ስንለይ ምንድን ያደረግነው የባለፈው ዓመት ጥቅማ ጥቅሙ ከዚህ የምናገኘው አብሮ እንዲያገኝ ቁጠባውም ከወደኋላ ተመልሶ እንደገና እንዲሰራና በአጀስትመንት ዘንድሮ እንድናስገባ አድርገን ነው ይህን አባል ኮሬክት ያደረግነው ሪካርዱን። እና አባሉ ብሩን አስገብቷል አምና፣ በዛ ሰዓት ማንነቱን አልለየንም። ዘንድሮ ግን መጥቶ ስንለይ ዶክመንቱን ይዘን ስንሰራ ወደኋላ መሰራት ያለበትን ነገር አብረን ሰርተን አጀስትመንቱን ዘንድሮ እንዲወሰድ አድርገን ነው ኮሬክሽኑን የወሰድነው። ወደ ቁጠባ ስንመጣ ቁጠባችን ከዜሮ ጀመርን። ዛሬ 8 ሚሊዮን ደርሰናል። መቼ? በ28 ዛሬስ አሁንስ ብዬ ስነሳ እየወጣ ብራችን እያደገ ነው። ማደጉ ዲማንድ የሚያደርገው ነገር አለ። እሱን አብረን መነጋገር ይኖርብናል። 8,275,000 የነበረው አሁን ማለት 12 9,689,626 ከ44 ደርሷል። አሁን ከረንት ያለውን ኢንፎርሜሽን እንዲኖራችሁ ነው። 9,689,629 ይሄ በ8,275 ከነበረው በ1 ሚሊዮን ፕላስ አድጓል ማለት ነው በዚች በ12 ቀን ውስጥ። ስለዚህ በእንደዚህ አይነት ፔስ ማደግ ምንችል መሆን ችለናል። ይህ ደግሞ የበለጠ በውስጣችን ኮንፊደንስ ቢልድ እንድናደርግ እያደረገን፣ ምክንያቱም ዊሽ የምናደርገውን ነገር እናሳካለን የሚል እምነት አለን። ምክንያቱም አብዛኞቻችን እዚህ ያለን ሰዎች ነገ የሆነ ነገር ኢንቨስት እናደርጋለን፣ የሆነ ነገር መከራ ቢደርስ ይደርሳል ብለን አመኔታ ጥለን ስለሆነ የመጣ ነው። ይሄ ነገር ሊሆን እንደሚችል በእንደዚህ አይነት ትራንዛክሽን ሙቭ ማድረጉ ራሱ አንድ ኢንዲኬት የሚያደርገው ነገር ነውና ዋስትና በትክክል እየፈጠርን ነው ያለ ነው። ይሄ እንግዲህ የአባልነት ስንል አባል ሲሆኑ ግዴታ አስገባለሁ ብሎ ቁጠባ ያስቀመጡት የማንዳቶሪ ሴቪንግ ብለን የምንለው 4,852,000 ነው። 4,852,000 ነው። ዛሬ ቅስቀሳዎችም ተከናውነው የተወሰኑ ሰዎች ወደ ትራኩ እየተመለሱ ሲመጡ አሁን 5,181,129 አካባቢ ደርሷል። ስለዚህ ለውጦች አሉ ማለት ፕሮግረስ አለ። የአሁኑም ደግሞ ሳምንት የወሩንም ዲፖዚት የምናደርግበትን ፔሪየድ ስለነበረ በእንደዚህ መልክ እየጨመረ ነው ያለው። ወደ ፈቃደኝነት ቁጠባ ስንመጣ 3,236,931 አካባቢ ነበር በ28። ይሄም በተመሳሳይ እድገቱ ወደ 4,310,925 ነው። አሁን እስከ 12 ድረስ በ12 ቀን ውስጥ በዚህ ለውጥ ይዞ መጥቷል። የህፃናት ቁጠባ 186,404 ነው የነበረው። ዛሬ 197,371 ከ48 ደርሷል። በአጠቃላይ ቁጠባችን 8 ሚሊዮን የነበረው አሁን 9,689,626 ብር ከ24 ነው ዛሬ የደረሰው እስከ ማርች 12 ድረስ። ስለዚህ አመኔታ እያሳደርን ነው ማለት ነው ያለ ነው እና ይህንን በደንብ አጠንክረን የምንሄድበትን ስህተቶቻችንን አርመን የምናስተካክልበትን ነገሮች ማሰብና
መነጋገር መወያየት ይኖርብናል። ይህንን እንግዲህ በአመት ውስጥ የተሰበሰበ ብር የፍላጎቱ 2,427,333 ነው። ይሄ በአቨሬጅ ወደ ወር ስመልሰው 303,000 በወር እየገባ ነው ማለት ነው። ፈቃደኝነት ብቻ የማንዳቶሪ ማለት የፈቃደኝነቱ 2,387,785 ነው። በወር አቨሬጅ ስንወስደው 298,000 ነው። የህፃናት 80,800 ነው የገባው፣ 10,000 ነው በአቨሬጅ። ይሄ ብር በአሁኑ ሰዓት እድገቱ በዚሁ ልክ ጨምሯል አሁንም። ነገር ግን አሁን ይህንን ስናይ በወር አባውት 600,000 ብር አካባቢ በሴቪንግ መልክ ልንሰበስብ የምንችልበትን አቅም ፈጥረናል። ይህ አቅም ቀላል አይደለም። አንድ ሰው ብድር እንኳን ቢጠብቅ ቢፈልግ የ600,000 ብር ኮሌክሽኖች እንዳሉን ተረድተናል። ስለዚህ በየ600,000 ብር ማጠራቀም የማበደር እድል ፈጥረናል ማለት ነው ዛሬ ብድር ለሚፈልግ ሰው። ትናንት ግን ምንም አልነበረንም፣ የማበደርም ችሎታ የለንም። ከ100 ብር 200,000 ብር እና 100,000 ብር ነበር ፕላን ያደርገን የተነሳ ነው ባለፈው። ዘንድሮ ግን ይሄንን አሳድገን እስከ 1.5 በአጠቃላይ ስብሰባችን ላይ ወሰነናል። ኢንኬዝ በልዩ ሁኔታ ሊታይ የሚችል ነገር ከመጣ ደግሞ በሚል 50% ፕላስ በማኔጅመንቱ እንዲወሰን ፈቃድ የተሰጠ ሁሉ እስከ 2 ሚሊዮን ድረስ ማበደር እንችላለን ማለት ነው። ስለዚህ እነዚህ ነገሮች በዚህ መልክ እንደሄዱት ሁሉ ከቅድሙ አንድ አባል 2,000 ብር ቁጠባ የተገኘ ነው ማለት ነው። በቁጠባ ውስጥ ስንመጣ በጥያቄዎች እያያዝን እንሄዳለን። ምናልባት አባል መመለስ አሁን ያስፈልገው ሪፍሌክት ማድረግ በተነሱ ጥያቄዎች ላይ በተነሱ ጥያቄዎች እንደ ስትራቴጂ ማሰብ አለብን፣ መወያየት አለብን ለሚለው በኋላ ላይ የመወያያ አጀንዳችን እናደርገዋለን። እዚህ ጋር ግን አባላት በእንደዚህ አይነት መልክ ያሉትን አባላት ብለን መቀጠል አለብን ወይ የሚል ጥያቄ የተነሳ ነገር አለ። እውነት ነው። በሕጋችን 3 ተከታታይ ቁጠባ ያልቆጠበ አባል አይሆንም የሚል ደንባችን ላይ ተቀምጧል። ነገር ግን እኛ ምንድነው የማስተማር የማዋሃድ ስራ ነው እየሰራን ያለ ነው በዚህ ሰዓት እና እነኚህን ሰዎች ቶሎሬት አድርገን ብንስባቸው እንዲገቡ ብናደርግ አሳውቀናቸው አስተምረናቸው በደንብ እውቀቱ ያልሰረጻቸው ስለሆነ አባልነት መመዝገብ ሊመስላቸው ይችላል እና ማስተማሩን እናስቀድም ብለን አሁን ጊዜ ገደብ አስቀምጠን ስልክ ጥሪዎችን የምናደርገው ቶታል ከአባልነት ሰርዘን ያላቸውን ቁጠባና ሼር ድርሻቸውን ማስረከብ የሚል ውሳኔ አሳልፈናል። ከዚህ በፊት ስንወያይ ግን ምንድነው መደረግ ያለበት? የፈርቱ ጥሪዎች ማድረግ፣ ከጥሪዎቹ በኋላ ማሳወቅ፣ ማስተማር፣ ካስተማርናቸው በኋላ የማይቀጥሉ ከሆነ ወደ መሰረዙ እንድንሄድ እና የጊዜ ገደብ ተሰጥቷቸው አክቲቬት እንዲያደርጉ ማድረግ ሂደት እናድርግ የሚለውን ነው በውይይታችን ከዚህ በፊት በግምገማችን ያደረግነው እና ይህንኑ ነው እያደረግን ያለነው። መጣ እንግዲህ መሰባሰባችን ለምንድን ነው? በችግራችን አንዳችን መድረስ ነው አይደል? ሁላችን አንድ ጊዜ ደማንድ አናደርግም ብድር። የተለያየ ሰው በተለያየ ጊዜ እንደየ ችግሩ ክብደት እንደ ፍላጎቱ ቅደም ተከተል ነው ጥያቄው የሚመጣውና በበዛን ቁጥር ሁላችንም በአንድ ቀን አንጠይቅም ጥያቄና እያንዳንዱ በየቀኑ ትራንዛክት ከምናደርገው እርስ በርስ ፋይናንስ እየተደራረግን ችግሮቻችንን እየፈታን እንሄዳለን ብለን ነው ይህንን ማህበር ስናቋቁምና ማንኛውም አባላችን እዚህ ሲገባ እና አባል ሆነን ስንመዘገብ የዚህ አይነት አተያይና የዚህ አይነት አረዳድ ኖሮን ነው። ስለዚህ አሁንም እንግዲህ ቅድም ያን ያህል ብር እየሰበሰብን ነው። እስካሁን የተበደሩ ሰዎቻችን 22 ሰዎች ናቸው። 22 ሰዎች 22 ብድር ነው እየሰጠነው። 22 ብድር ነው ብለን ስንል አንድ ሰው ሁለተኛ ሳይክል ስለወሰደ 22 ብድር ነው። በሰው 21 ሰው ነው ማለት ነው ብድር የወሰዱት። ወንዶች 13 ሴቶች 9። ይሄ በብር ስናይ
3,604,000 ብር ብድር ሰጥተናል። ይሄ ብድር በ28 ላይ 2,979,166 ነው አሁንም ተሰብሳቢ ሆኖ የሚታየው። በብር መልክ ወንዶቹ 3,032,000 ነው የወሰዱት፣ ሴቶች 572,000 ነው የተበደሩት። ወደ አውትስታንዲንግ ባላንስ ስንመጣ 2,979,166 ከ40 ነው ያለው በእንትኑ ሰዓት ላይ በምንድነው ስሙ በዚህ በ28 ስንሰራ። ዛሬ ግን ከላዩ ላይ እየተከፈለ ስለሚመጣ እስከ 12 የተመዘገበ 2,913 ደርሷል። አሁንም እየተከፈለ ነው ማለት ነው። እንግዲህ በብድር ሂደት ውስጥ ቻሌንጅ የሚሆነው አለመሰብሰብ ነው። አለመሰብሰብ ማገርን ያንገራግጭበታል ስራውን። እንደገና ቀጥሎ ብድርን የሚጠብቁ ሰዎች በሰዓቱ ብድራቸውን እንዳያገኙ ያደርጋል። ምክንያቱም ከሚመለሰውን ብድር ነው ተጠራቅሞ የሚመለስና ወደ ብድር የሚሄደው ከቁጠባው ባሻገር ከሼር ማሻገር አባልነት ከመመልመል ባሻገር። ስለዚህ ለዛም አስተዋጽኦ የሚያደርግ ነገር ነውና ጤናማ ነው። እስካሁን ድረስ ብድራችን አሰባሰብ ጤናማ ነው። ከእጅ ያመለጠ የለም። አንድ ሰው ትንሽዬ ፊገር ወደ አሬርስ ውስጥ የገባ ነገር አለ፣ ይመለሳል። ያን ያህል የሚያስቸግር ነገር አይደለም፣ በቂም ኮላተራል ስላለ። ስለዚህ አሬርስ ምንም የለብንም። አለ የምትባለውም ትንሽዬ ብር ናት፣ የተወሰነች ቀን ናት። እሷ ብዙም እንትን አታስቸግርም። እንግዲህ እዚህ ጋር ልናበድር ያቀድነው 10 ሚሊዮን ለአመቱ፣ አሁን ያለንበት 3 ሚሊዮን። ስለዚህ ጋፕ ውስጥ ነው ያለነው ማለት ነው። ያ ማለት የሰበሰበነው ብር ብዙ አለን፣ ያበደርነው ብር ትንሽ ነው። ስለዚህ ይሄ ጫና ምን ላይ ሊፈጥር ይችላል? ትርፋማነታችንም እንደገና ደግሞ የተቸገሩ ሰዎች የሉም ወይ የሚል ጥያቄም ሊያስነሳ ይችላል። እስካሁን ድረስ በብድር መልክ ጥያቄ ያቀረቡ ሰዎች የሉንም። ግን እኛ ምናልባት ቀርበው ለሚበደሩ ሰዎች አሁንም አናውንስመንት ሰጥተናል። በየእንትናችን ላይ ፖስት አድርገናል። ብድር ሬዲ ነው፣ መበደር ትችላላችሁ። ይህንን ማስተዋወቅ ስራ ሄደናል እና ግን ወደ ብድር የመጡ አባላቶቻችን በጣም ጥቂት ናቸው። አሁንም ምልክቶች ደግሞ የሚያሳዩ አሉ ከሪከርዶች። ቅድም ከኮሌክሽኑ ላይ ስናይ የተወሰኑ ሰዎች ተለቅ ያለ ብር ዲፖዚት ማድረግ ጀምረዋል በፍላጎት ላይ። ያ ማለት ራሳቸውን እያዘጋጁ ነው የሚል ሰስፔክት እናደርጋለን። በዚች በ12 ላይ ማርች 12 ላይ 1 ሚሊዮን ብር ዲፖዚት ያደረገ አካል አለ። ያ ማለት ዲማንድ የሚያደርገው ነገር አለ፣ ራሱን እያዘጋጀ ነው ብለን እንሰጋለን። ስለዚህ እንደነዚህ አይነት ነገሮች መጡ ማለት ምልክቱ እየመጣ ነው ማለት ነው። ብድር ዲማንድ የሚያደርጉ ሰዎች እየተከሰቱ ነው ማለት ነው። ስለዚህ ያንን ማስተናገድ የሚችል አቅም መፍጠር ይኖርብናል። ጠይቆ የሚመለስ እንዳይኖር ከአሁኑ ራሳችንን ማዘጋጀት ስለሚኖርብን አንዱ የምክክራችን ሁኔታም ይሄንን እንዴት አድርገን ኢንሃንስ እናደርጋለን የሚለው ነገር ላይ በደንብ አጥብቀን መወያየት መቻል አለብን ማለት ነው። ስለዚህ ተበዳሪዎች እንግዲህ ከዚህ በኋላ ይጠበቃል። ይህን ካልኩ በኋላ ባንክ ባላንሳችን ላይ ያለን ዛሬ ሳይሆን በዚህ በ28 ላይ የነበረን በካሽ 1500 በእጅ ነበረ። ለፕቲ ካሽ አንዳንድ እንቅስቃሴዎች የምናደርጋት። አዋሽ ላይ ከረንት አካውንት 164317 ከ80፣ ሴቪንግ ላይ 2,772,664፣ ዳሸን ሴቪንግ አካውንታችን 2.1፣ ታይም ዲፖዚት ላይ 3.7፣ ያስገባነው 2.5 ነው። ወለድ እየሰራንበት ነው። ሪከርዳችንን የምናስቀምጣል። አዲስ አበባ ዩኒየን 120 ሺህ ብር አለን። አጠቃላይ 8,978 ሺህ ብር አካባቢ ነበረን። መቼ? በ28 ዛሬ ይሄ 10,307,322 ከ61 እስከ 12 10,307,322 ከ61። ይሄ በካሽ ላይ ያለው 1,500 የነበረው ክፍያዎች ፈጽመናል 135 ነው ያለው።
አፕዴት እያደረግን ነው ሪከርዶቻችንን። ኦንታይም እየተሰራ ነው። ስለዚህ ወደ ሲስተም ወዳላቸው ሰዎች እየቀረብን ነው፣ ምንም እንኳ ማኑዋል ብንሰራ። አዋሽ ባንክ 164 የነበረው አሁን 109 ሺህ ነው ያለው። ሴቪንግ ላይ 2.7 የነበረው አሁን 4.169 ደርሷል። ዳሸን 2.1 የነበረው 2.1 የነበረው 2.288 ደርሷል። ታይም ዲፖዚት ላይ ራሱ ነው ያለው። በአጠቃላይ 10,307,000 ብር አሁን በዚህ ሰዓት ሬዲ የሆነ ብር አለን፣ ለሚበደር የተዘጋጀ ለመጣ ፋይናንስ ልናደርግ የምንችለው። እንግዲህ ይህን ካልን በኋላ እስከ 28 ትርፍና ኪሳራችን ምን ይመስላል? አጠቃላይ ገበያችን 685,199 ነው። አጠቃላይ ወጫችን 594,185 ነው። ጊዜያዊ ትርፋችን 136፣ አለፈው 50 ነበር። አሁን እያደግን ነው። መቆም ጀምረናል አይደል? አሪፍ ነው፣ አሪፍ ነው። እሺ፣ እስቲ አሪፍ አይደለም የሚል እኔ አሪፍ አይደለም። እሺ፣ 136,000 ብር ትርፍ አምጥተናል። አሪፍ ነው፣ አሪፍ ነው ብለናል። አሪፍ አይደለም የሚል አንድ ሰው ብቻ ነው ያለው። አሪፍ አይደለም። እሺ በዚህ ዓመት እናንተ ፍቃድ ነው አንጻር ኤግዛክትሊ በዚህ ሰዓት ላይ ይሄ 136 ይድረስ እንጂ ፕላናችን 500 ፕላስ ነው አይደል? ትርፍ ለማምጣት ይሄን ነው 500 ፕላስ ነው። ያ እንዴት ይመጣል? ምንድን ነው መሆን ያለበት? ስንት አባል ጎደለብን? 510 ያ ቢመጣ ይህንን ያሳካል አይደለ? ስለዚህ የአባል ምልመላችን ምን መሆን አለበት የሚለው አይን ያለው አይን አውጥቶ እኛ ላይ ያፈጠጠ ምንም አለመስራታችን በደንብ እያሳበቀብን ያለ ጉዳይ ነው ማለት ነው። ስለዚህ አባል ማፍራት በጣም 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 የህልውናችንም መሰረታዊ ነገር ነው። እንዲሁ በተገቢው መልክ ተጠንቅቀን መሆን መቻል አለበት ማለት ነው። ስለዚህ ይሄንን እና ትርፋችን ጥሩ ነው ካል ያለን ሀብት 12 ሚሊዮን ነው። 12 ሚሊዮኑ ላይ 1% ነው ያተረፈው ሪተርን ያገኘ 12 ሚሊዮን ሪሶርስ ኖሮን በዛ ሪሶርስ ላይ 11% ነው ሪተርን። ሼር 3.4 ነው ሪተርን ከባንክ ወለድን በታች። አሁንስ አሪፍ ነው። ስለዚህ ብዙ ስራ ይጠበቅብናል። አሁንም የምንፈልጋቸውን ሰዎች እንዳናጣ ብዬ ነው እና 1.1 ሪተርን ኦን አሴት ነው ያለን፣ 3.4 ሪተርን ኦን ኢኩዊቲ ነው ያለን። ስለዚህ ባንክ ብናስቀምጥ የምናገኝበትን ወለድ ያክል አላገኘንም። ነገር ግን ይሄንን ስል መልሶ ደግሞ መጥረግ አይደለም። 2 የስራ ዕድል ፈጥረናል። በእኛ ምክንያት እንጀራ የሚበሉ ሰዎች ቀጥረናል። እነኚህም አንድ አሴቶቻችን ናቸው። ሁለተኛ እኛም የተቋቋምነው ስለ ትርፉ አይደለም፣ ስለ ጋራ መዋሃድ፣ ስለ ጋራ መተባበር፣ በመተባበራችን አንድ ትልቅ ቋጥኝ ልናልፍ እንደምንችል፣ አንድ ችግር እርስ በርስ የምንፋታበት መንገድ የፈጠርን ስለሆነ፣ ነገር ግን ይህም ደግሞ ሰስቴን አድርጎ መቀጠል ያስችለናል እና ትርፋማ መሆን የግድ ነው። ያንሳል።
የሚያንሰው ላይ መስራት ይጠበቅብናል እና ይሄን ለማምጣት ሁሉንም ነገር ኤግዞስት አድርገን የምንደርስበትን ነገር መድረስ የሚያስችሉን ነገሮች ላይ መወያየት የግድ ይለናል። ትርፋማነታችን የግድ ነው መጨመር አለበት። ይሄ እዚህ ጋር የተቀመጠው ትርፍ ቢያሳይም በቂ አይደለም። በቂ ያላደረገው ይህን ፊገር ስናይ አትሊስት ከባንክ ወለድ በታች ነው። ኦፍኮርስ የቢሮ ኪራይ ከፍሏል፣ ለሰራተኞች ደሞዝ ቀጥረናል፣ ለእነሱ እንጀራ ወጥተናል። እነኛ ነገሮች ተጨማሪም ቢሆኑ ለትርፍም የተቋቋምን አይደለንም፣ ለችግራችን መዳረስ ነው። እሱም ቢሆን እዚህ ጋር የታሰረውን ብር ትርፍ ማምጣት ይጠበቅበታል። ከዛ የሀብትና ዕዳ ሚዛናችንን ስናየው ሀብታችን 12.3 ደርሷል። ቀዮቹ እሱ ናቸው። ተንቀሳቃሽ ንብረት ጥሬ ገንዘብ ባንክና በእጅ ያለ 8978 ቅድም ወደ 10 ሚሊዮን ያልኳቸው ነው አሁን የደረሰው። ሚዛኑን በሚሰራበት ሰዓት ባላንስ ሺቱን ስንሰራ የደረሰበት ነው። ቋሚ ንብረት 301 ነው። ይሄ እንግዲህ ዲፕሪሼት አላደረግንም፣ ተጨማሪ ኤክስፔንስ ይኖረናል። ጠቅላላ ንብረታችን 12.3 ደርሷል። ዕዳ የቁጠባ 8.2 አለ። ሌሎች 58655 አለ። 58000 ውስጥ 35000 ባለቤት አልባ ዲፖዚቶቻችን ናቸው። አሁንም ባለቤቶቻችንን አባሎቻችንን ማንነት መለየት ይፈልጋል። ሌላው ይቅርታ ለጽሁፉ ሀብት ነው። ካፒታል የተከፈለ ሼር 3,800,000 300 ብር ተከፍሏል። ያለፈ ዓመት ግማሹ ወደ ካፒታል ዞሯል፣ ዲቪደንድ አከፋፍለናል። በዚህ አጋጣሚ እያንዳንዱ አባል ባለው ሼር አስተዋጽኦ ትንሽም ብር ብትሆን ዲቪደንድ አከፋፍለናል። 16,000 ብር ከዚህ ውስጥ ሪዘርቭ ነው፣ የተቀረው ወደ ሼር እንዲገባ ነው። ሼር ሙሉ ስላልሆነ ወደዛ መመዝገቡ ከቡድን ምን እናድርግ እያልን እየተነጋገርን ነው። ግን የተከፋፈለ ሼር ድርሻ 30,000 ብር አካባቢ። የዘንድሮ ሌሎች የተባለው 136,000 በትርፍ መልክ የተቀመጠ ነው። ይሄ ሚዛን ሲደረግ 3,990,000 ነው ካፒታላችን። በአጠቃላይ ዕዳና ካፒታል ሲደመር 12,324,000 ነው። ከአሴታችን ጋር ባላንስ ያደርጋል። ይሄ ነው እንግዲህ የምንመስለው። ስለዚህ ከዚህ በላይ መሄድ የምንችልባቸው ብዙ እድሎች አሉ። ቅድም እንዳልኩት እነኛ 90 አባሎች ጥሩ ቆጣቢ ቢሆኑ ይሄ ሚዛን 13ም 15ም ይደርስ ነበር። ሼራቸውን በአግባቡ ቢከፍሉ ሼራቸውን የከፈሉ ሰዎች እንደገና ደግሞ ትክክለኛም አባል ሆነው በውዝፍ መልክ ሙሉ ለሙሉ ነው ያነሳ ነው እንጂ 3ም 4ም 2ም ወር ውዝፍ ሴቪንጋቸውን ያልከፈሉ ሰዎች አሉ። እነኚህ ሰዎች ቢቆጥቡ ኖሮ ባላንሳችን ከ15 ፕላስ በላይ ሊያልፍ ይችል ነበር። ያ ሲሆን ታይም ላይ የመጣ ብር ወደ ስራም ለመተርጎም ያስፈልጋል። ከዚህ በኋላ ይሄ ነገር በደንብ ትኩረት ተሰጥቶት ሰዎች አባላቶቻችን በየጊዜው በተባለው ጊዜ ውስጥ የሚቆጥቡ፣ በተባለው ጊዜ ውስጥ ሼራቸውን የሚያስቀምጡ፣ በተባለው ጊዜ ውስጥ አባላቶችን የምናፈራ ልንሆን ይገባልና ይሄን ነው በሂሳብ ሚዛናችን ባላንሳችን የሚያሳየው። ጥያቄዎች ካሉ እኔ በላኩ ጨርሻለሁ። አመሰግናለሁ። ከችግሩ ካለው አባላት ሳይሆን 21 ሰው ብቻ ወይም ደግሞ በብድር ቁጥር ለሰው ስናየው ወደ 21 ሰው ብቻ ነው እና ፍላጎቱን የሌለው መለስ ፍላጎቱን የሌለው ወይስ የብድር ስርዓታችን አሳሪ ወደ ስራ አስፈጻሚና የገኛ ፕሮጀክት እንደሆነ የሰሞኑን የበደር ፍላጎት መቀዛቀዝ ነው ወይስ ራሱ የብድር ስርዓቱ አላንቀሳቀስማቸው ወይ ደግሞ ሳቢ አይደለም? የእናንተ ግምገማ ምንድን ነው? ነው እዛ አካባቢ ላይ ምናልባት እንትኑ ህጉ በጣም መሳቢ ከሆነና ፈልገው ሰዎችን ወደ ብድር የማይስብልን አይነት ከሆነ ራሱ አካባቢ የምናያቸው ደግሞ ለቪዚት ሆኖ ሁለተኛ ዕድል እንተካለን። ምናልባት አባላት ከማፍራት አንጻር የተለየ ሜካኒዝም መጠቀም ካሉ ምናልባት
ለቮለንተርስ ነገር ቴምፖራሪ አይነት ሀውስ ቱ ሀውስ ነው አባላትን ሊያቀርቡ የሚችሉ ቴምፖራሪ ወደ ተጨማሪ ስራ ሰዎችን ቤት ለቤት ይዘው ኮሚሽኒንግ አይነት ስራ ተወሰነ መልኩ ተሰርቶ እዛ አካባቢ በደንብ ለምን አሁን እያንዳንዱ አባል አንድ ሰው አካባቢ ብቻ የምንጥለው ከሆነ አይተናል። አፈጻጸሙ አጋቢ እንዳልሆነ አይተናል። ስለዚህ አባሉ አሁንም ወደ አባሉ ጋር ተቀላቅሎ ብዙ አሁን ያሰበው ወደ 500 ሰው ሳይሆን መጨረሻ ላይ እናገኛለን የሚል ግምት የለንም እና የተለየ ተርቤሽ ያው በመንግስት ማሰብ ስለሚያስፈልግ ተወሰነ ኮሚሽኒንግ አይነት ነገር ሰዎችን አሰልጥነን ምስሊሞች ታሰርሰው አሰልጥነን ግን እንትናቸው ክፍያቸው ቤዝድ ኦን ፐርፎርማንስ ማለት ምን ሲያደርጉ ነው ምን የሚከፈላቸው የሚል እዛ አይነት ተብለን ሀውስ ቱ ሀውስ ተካሂዶ አንዴ በደንብ አግሬሲቭሊ ኤግዞስት ይላል። በዛ ሰዎች ሲሄዱ በደንብ አድርገን ልክ አሁን ልሽ እንዳቀረበው አይነት መስበክ የሚችሉ ትክክል ሰዎችን ሊያመጡ የሚችሉ ሰዎች ሳይሌክት ተደርጎ እነዛ ነገር እንዲያስታርገን እነሱ ያን አባል ሊያመጡልን ቀላል እና ሰው ሰው ማለት አሁን እና በአክሰስ ሰርቪስ ነው ከገጠር ስለሰራና እዛ ላይ ማለት ይሄንን ነገር ይመስላል ይሄ ዶክመንት ላይ ደግሞ ማስበው ነገር ያው መጀመሪያ ያው ምናልባት እኛ መርሃችን አንዳንዴ ብዙ ሚቲንጎች ላይ አቴንድ ላናደርግ እንችላለን። ግን ከፖሊሲና ከፕሮሲጀር ፐርስፔክቲቭ አንጻር ላይ ምን ያህል ለሜምበሮች ሼር የተደረጉ ነገሮች አሉ? ፖሊሲና ፕሮሲጀሮች በሁሉም ፐርስፔክቲቭ ለምሳሌ ሎን ፕሮሲጀሩ ምንድነው ትለኝ ያላቀው አሏሽ እንደሱ ነገሮች ላይ ምን ያህል ሰርተናል፣ ፖሊሲ ውስጥ ምንድነው የሚለው ነገር ላይ ማየት ያለበት ነገር አለ። አሁን ኤግዛምፕል ብትወስድልኝ ከሎን ፕሮሲጀር አንጻር ላይ ቅድም ስታወራ አፕሬድማ 1 ሚሊዮን ብር አስገብቷል። 1 ሚሊዮን ብር ካስገባ ምናልባት ያ ሰውዬ 4 እጥፍ ነው 5 እጥፍ ነው ይወስዳል የሚል ነገር ሊሆን ይችላል። ግን በራስ ግን ምናልባት እኔ ደግሞ ለጥያቄ አንድ ሰው ዝም ብሎ ብዙ ለመበደር ሲል ዝም ብሎ ቢያስገባና ተራርጎ ቢወስድ ዴንጀር ሊመጣ ይችላል። ስለዚህ ራሱ ለምሳሌ የሎን ጣሪያው ምን ያህል የሚለው ነገር ላይ በደንብ ተደርጎ መታየት አለበት። ስፔሻሊ ደግሞ የሎን ፕሮሲጀር ፕሮፐርሊ በደንብ ተሰርቶ በውይይት ቀርቦ በደንብ መነጋገር ያለበት ነገር ይመስለኛል። ቀላል ነገር አይደለም። በኋላ ላይ ብዙ ችግር ይዞ ሊመጣ የሚችል ነገር ስለሆነ ማለት ነው። ስለዚህ በዛ አንጻር ላይ በደንብ አድርገን ብንመለከተው ጥሩ ነው። ሌላ ከገቢ ፐርስፔክቲቭ አንጻር ላይ ያው ሎን ይታወቃል። ኮኦፕሬቲቭ ለሴቪንግ እና ለክሬዲት ዋናው ሎን ነው፣ ያው የኢንካም ሶርሱ። ሃይበር ግን ምናልባት ከኢንቨስትመንት ፐርስፔክቲቭስ ምን አይተናል? ኢንቨስትመንት ፐርስፔክቲቭ ያሉት ላይ አሁን ቅድም ቢበጀት ከሌለ ሌላ አማራጭ የሚወሰደው በክሬዲት እና በኮኦፕሬቲቭ አሶሲዬሽን ላይ ኢንቨስት የማድረግ ጉዳይ ነው እና እሱ ላይ እንዴት ማድረግ እንችላለን የሚለው ነገር ላይ በደንብ አድርገን መወያየት ያለብን ነገር ይመስለኛል። ከዛ አንጻር ላይ አማራጮቹ ማለት ነው። ቅድምም የጠቀስኳትን ያው አሁን አንሳት ያላችሁኝን አሁንም ቢሆን አባል መሰብሰብ ያለን እንኳን ጀማሪ ኮኦፕሬቲቭ እና ክሬዲት አሶሲዬሽን አይደለም ያደጉት ባንኮች ራሱ ውስጥ አባል ለመሰብሰብ ምን ያህል መሬት ደፋ ቀና እንደሚሉ ይታወቃልና ከዚህ ፐርስፔክቲቭ የኛ የሁላችንም ቁርጠኝነት እንዳለ ሆኖ ቅድም እንደተነገርኩት ዞሮ እንደውም እኔ እዚህ አርዲ ታይም ላይ እንደውም እኔ በጣም የገረመኝ ነገር ፕሮፊት ራሱ ኤክስፔክት አላለም። እውነት ለመናገር እንደውም እኔ በኪሳራ ነበር ኤክስፔክት የማደርገው ሲሆን ሪጂድ የሆነበት ነገር አለ ማለት ነው። which means አሁን ከአባል ከመሰብሰብ ከአድቨርታይዝመንት ከወጪ ፐርስፔክቲቭ ላይ ወይ የፈራን እየሄድን ነው እንጂ ብዙ ጊዜ ስታርታፕ ካምፓኒስ ዊዝን 1 year 2 years ላይ ፕሮፊታብል ናቸው የሚል ነገር እኔ እንደውም ወደ ኔጌቲቭ ነው የምወስደው። እንኳን ሞር ከሄድ ይልቅ ወደ ኔጌቲቭ ፐርስፔክቲቭ ነው የምወስደው እና ምናልባት እሷን አካባቢ ጋር በደንብ ብትታይ ማለት ነው። ቅድም እንዳልኳችሁ ምንድነው ማርኬቲንግ ስትራቴጂያችን የሚለው ነገር በደንብ ይታያል። ለዚህ ነው ምክንያቱም ማርኬቲንግ ባይ ኔቸሩ ራሱ ወጪ ስላለው ማለት ነው። ምናልባት ያው ከቴክኖሎጂ ፐርስፔክቲቭስ ምን እያደረግን ነው የሚል ነገር ማየት አለብን። በነገራችን ላይ እንደዚህ አይነት ተቋማት በሚሄዱበት ሰዓት ላይ ያው የታወቀ ነው። ያው ከዘመኑ ከዲጂታላይዜሽን ፐርስፔክቲቭ አንጻር ላይ ተወዳዳሪ ሆኖ ከሄድም አንጻር ላይ ያው አንደኛው ነገር የቴክኖሎጂ ነገር ነውና የቴክኖሎጂ ተመለከተ ምን አይነት ስትራቴጂ ይዘን ነው የምንጓዘው እንደቀረበ ነገር አይቻልም። እዛ አካባቢ ግን እንዴት እንጠቀማለን የሚለው ነገር ላይ ማየት አለብን፣ መመልከት አለብን። ለምሳሌ አሁን አንዳንድ ኤግዛምፕል ወስድ እኔ እንደው ለአይቲ ሰው እንደዚህ ኖቲፊኬሽኖች የማስታወስ ምናምን ነገሮች ለምሳሌ በዚህ ቢሮ ያሉ ሰዎች ራሳቸው ለምሳሌ ለእያንዳንዱ መደወል ምናምን ላይሆን ይችላል።
ግን አንዳንድ ሲስተሞችን በመጠቀም ኖቲፊኬሽን ላቸውን እንዲከፍሉ ወርሃዊ ክፍያ እንዳለባቸው የሚያል ቀሪ የሚሉትን ጥቃቅን ሲስተሞችን በማሰራት ከዛ በመጀመር የበለጠ አዳዲስ ነገሮችን በመስራት መሄድ ያለብን ይመስለኛል። ስለዚህ ከዛ አንጻር ላይ ሜይ ቢ አንድ በቴክኖሎጂ ፐርስፔክቲቭ እኛም ቢሆን ተሳትፈን ቢሆን መሰራት ያለባቸው ነገሮች ላይ በተወሰነ ነገሩ እንሄድበት የሚል ነገር አለ። እኛ አሁን የፕሮፊት ታይም አደረገን የሚል አመለካከት ስላለ ሌላ አላውቅም። እንግዲህ ከሜምበር ዳታቤዝ ምናምን ፐርስፔክቲቭ ፕሮፐር ተይዟል ወይ አሉ ወይ የሚሉት ነገሮች ላይ እሱንም በደንብ ሲስተሙ እንዴት ነው የሚሰራው ተይዘዋል። ምክንያቱም ይሄ ክሪቲካል ስለሆነ ማለት ነው። ኢቨን የሌሎን ካልኩሌሽኖች ምናምን ዊዝን ሲስተም ነው ወይ የሚሰሩት የሚሉት በሙሉ ከአሁን ጀምሮ ከትንሽ ካልተጀመረ ታውቀዋለህ። በኋላ ላይ ዳታ ከማስገባት እና ወደኋላ ከመመለስ ከስር ከትንሹ መጀመር ጥሩ ነው የሚል እንትን ያለኝ አመለካከት ነው ያለኝ። ሌላ ይቅርታ ወይ ሳስታውሰው ሌላውን ልመለስበት። ቀጣይ ስራችን ላይ አክሽን መውሰድ ትልቁ ነገር ይሄ ነው። ምክንያቱም የዛሬው አባባል የበለጠ ተመቸኝ። እስካሁን ይመቸኝ የነበረው ስንቆጥብ እንችላለን፣ ዛሬ ደግሞ ስቀን እንሞት። ምክንያቱም ሐኪም ቤት መሄድም ዛሬ ችግር ሆኗል። ታክሞ ለመዳን ያን ችግር ወንድም አይደርስ እህት አይደርስ እየገነባን ያለው ነው። ቤት ግን ተበድረን እንኳን ልንታከም የሚያስችል አቅም እየፈጠርን ነው። ስለዚህ ለመሞትም አትሊስት እየሳቅን እንሞታለን ማለት ነው። መታመምና ትንሽ ሎንጌት ማድረግ ፔሬዳችንን። ችግራችን ግን ከኛ አቅም በላይ ሲሆን መፍትሄ የሚሆን ነገር ድርጅት ለራሳችን ፈጥረናል። ያ የፈጠርነው ድርጅት ነገ እያደገ ሲሄድ ሊያደርግ የሚችለውን ልንደርስ የምንችልበት ነገር ሰፊ ነው። ካሁኑ ሁላችንም አዳዲስ ሳይድ ቢዝነሶችን ማሰብ የግድ ይላል። ምክንያቱም የምንቆጥበው ለምንድን ነው? ሰምቲንግ ቼንጅ ለማምጣት ነው አይደል? ልንለወጥ ነው። ስለዚህ ስንቆጥብ እንችላለን ማለት ለመቻል ነው የምንቆጥበው። የምንችለው እንዴት ነው? እኔ ፋንታውን ጋር ተደግፌ፣ ምክንያቱም ፋንታውን የቆጠበውን ብር ተበደርኩት። ማን አበደረኝ? ማገር የሚል ካምፓኒ ስለፈጠርኩ። የኔ ብር የኔ ቤት እኮ ነው። ማገር እኮ የኔ ነው። እኛ እዚህ ጋር ስላለን የኛ አይደለም። ቅድም ብድራችሁ ስታበድሩ ወይም ሂደታችሁ ፕሮፊት ያመጣው ቆንጣጭ ሆናችሁ ነው የሚል ፊሊንግ ይመስለኛል። አልኩምሳ ቲሸርት የገዛ ነው እኛ ኮሚቴዎች ነን በራሳችን። ምክንያቱም ኢኒሺዬሽኑን ፎርዋርድ ማድረግ አለብን እኛው። ይሄን ነገር ፈጠርን። ስንፈጥር መታያ ግን ማድረግ አለብን። ከኪሳችን ለመክፈል ኮሚትድ ሆን። አብዛኞቻችን ከፍለን ጨርሰናል አላቅም። አንድ ወንድማችን ከፈለ፣ ተቀበለልን፣ ለሱ ከፈለ። እኔ እስካሁን ድረስ አቆይቼ ልብሱን ግን 2-3 ጊዜ አጥቤዋለሁ። ዛሬ ነው የከፈልኩት። ምንድነው ኢንተረስት አልከፈልኩትም። ምንድነው በእንዲህ አይነት ዴዲኬሽን ነው እየሰራን ያለ ነው። አባላቱ በሙሉ የዚህ አይነት ዴዲኬሽን ነው ያለው። ወደ ራሱ ቢር ያደርጋል ኮስቱን ግን ፕሮፊታብል ለማድረግ። ምክንያቱም ፈጠርን፣ ልጃችን ነው። ልጃችንን መንከባከብ አለብን፣ መኮትኮት አለብን፣ ውሃ ማጠጣት አለብን። እያንዳንዱን ነገር በዚህ መልክ ነው ማሳደግ የሚኖርብን። የተለየ በነፊት የለኝም። ምናልባት አርጅቻለሁ ግን ስም ተክላለሁ። በእነማን ያስብላል። በዚህ እድሜ ላይ ያለን ሰዎች ከፈሪሃ እግዚአብሔር ውጪ የሆነ ነገር ለመስራት
በስጋት ውስጥ ነው የምንኖረው ብዬ አስባለሁ። እውነትን መተግበር ደግሞ ትረስት ቢልድ ማድረግ መቻል ነው። ትረስትን ቢልድ ለማድረግ የምንጀምረው ህግ ብለንም አውጥተን ህጋችንን ስናከብር ስናስከብር። የእኛ ሳኮስ ብድር ብላችኋል ቅድም። ብድራችሁ ለምን ቶሎ አልሄደም? ሸልፍ ላይ ጥያቄ ቀርቦ እየተቀመጠ የለም። ሁሉም ተሰጥቷል። እግረ መንገድ ያሉትን መልሶች ልመልስ ብዬ ነው። ሸልፍ ላይ የለንም ጥያቄ። ያለ ጥያቄ እስካሟላ ድረስ ምንም አይነት ጊዜ አንወስድም። የብድር ኮሚቴያችንም መልካም ሰዎች ናቸው። በሰዓቱ ኢቫሉዌት ያደርጋሉ። ማታ በሰው ቤት ውስጥ ምናልባት ቅድም እዚህ ጋር የነበረችው አንዷ የብድር ኮሚቴ ናት። እሷ ቤት ውስጥ ነው የሚሰባሰቡት። 4 ሰዓት ማታ ድረስ ተሰብስበው ስለ አንድ ሰው ወስነው ብድሩ አፕሩቫል እንዲያገኝ ሚኒታቸውን አጽድቀው ያቀርቡልናል። አኮርዲንግሊ ብሩን ይሰጣል። ይሄን አይነት እንትን የለንም። ምንድነው ጊዜ የሚያጓትት ነገር የለንም እስካሟላ ድረስ። ነገሮች እስኪሟላ ድረስ ግን የሆነ አውቀንም ትንሽ ጎተት እናደርጋለን። ተካ ትንሽ ጎተት አድርገንበታል። ምክንያቱም ያቺ ህጋችንን እንዲሞላ ፑሽ አደረግነው። አንዳንድ ነገር እያልነው ወር ጨመርንበት። ያን ያሟላ እንዲወስድ አደረግነው። ያላሟላውንም የተወሰነ ነገር ቶለሬት አደረግን። ምክንያቱም ከመጀመሪያ ጀምሮ ከኛ ጋር ነበረ። አንድ ምልክትም ማድረግ አለብን። አንዳንድ ጊዜ ፍላግ ማድረግ አለብን አይደል? እንደዚህ እያደረግን ነው ብለን ማለት እንደዛ ለማድረግ ነው። እሱንም እንትኑንም ሪስኩንም ወስደን እንደ ማኔጅመንት መሆን አለበት ብለን እንዲሆን ያደረግነው። ባለፈውም 200 ሺህ ብር ያስገቡ ሰዎች አሁኑኑ አስገብተው አሁኑኑ ብድር ስጡ ማለት አንሰጥም፣ ህጋችን አይደለም። 4 ወር ቆዩ። አይ እኔ እኮ 1 ሳምንት ውስጥ የሚሰጠኝ አግኝቻለሁ አለ። መሄድ ትችላለህ። ወሰዱ፣ ሄዱ። መልሰው ግን ጆይን እናድርግ ባካችሁ ይቅርታ አሉ። ምክንያቱም የሚባለው ሁሉ አይደለም እውነቱ እና እዛ ላይ ጥንቃቄ ማድረግ ያስፈልጋልና ፌለር ከመጋበዛችን በፊት ተጠንቅቀን ብድሮችን እንሰጣለን። ተጠንቅቀን ደግሞ ብድሮችን ለመስጠት መሟላት ያለባቸው ፕሮሲጀሮች የግድ መሟላት አለባቸው። ብድር መስጠት ቀላል ነው፣ ማስከፈሉ ግን ከባድ። ስለዚህ ለማስከፈል የሚቀል ሲስተም ነው መፍጠር ያለብን። የሚከፍል ሰው ደግሞ መበደር አለበት። ማንም ሰው መበደር አለበት። ለመበደር ግን መብቃት አለበት፣ ማወቅ አለበት፣ ሪስኩንም መረዳት አለበት። ሊያስከትልበት የሚችለው አንድ ቢዝነስ ፌል ቢያደርግ በሌላ ቢዝነስ መስራት መቻል አለበት። ያንን ጀስቲፋይ ካደረገ መበደሩ ችግር የለውም። ፕሮሲጀራችን ይሄው ብቻ ነው። እዛ ጋር በብድር አኳኋነ ምናልባት የሚል ቲፕ ያረከው ኢንተረስት ሬት ብለን፣ ኢንተረስት ሬታችን ውድ አይደለም። አንዳንድ ጊዜ የእኛን ኢንተረስት ሬት በ13 አስቀምጠን ፍላት ማድረግ ይቻላል። ፍላት በ13 አድርገን ፍላት ለከስተመሩ ውድ ነው ለማለት ለአባሉ ለተበዳሪ ውድ ነው። ውድ መሆኑ ደግሞ አሁንም መክፈል ላይ ከባድ ነው። የዚህ አይነት አሰራር አይደለም የኛ ኢንተረስት ሬታችን 19 ትልቁ ቢባልም ኢንተረስት ሬቱ አክቹዋል የሚከፈለው 12 አኑዋላይዝ ስናደርገው፣ ምክንያቱም ዲክላይኒንግ ስለሆነ በወረደው ብድር ላይ ነው በወረደው ክፍያ ላይ ነው ኢንተረስት ካልኩሌት የምናደርገው። ይሄ ኤክሴል ላይ ቁጭ አድርገን በእያንዳንዱ ሰው ትራንዛክሽን ሂት ሲያደርግ ካልኩሌሽን አጀስት አድርገን የሚከፈለውን አውቀን ነው የምንቀበለው። ይሄ ልጆቻችንን አብቅተናል። ቢሮ ውስጥ በዛ መልክ ነው የሚሰሩት። ኤክሴል ካልኩሌት ያደርጋሉ። ኩምሳ ከኔ በላይ ነው የምታውቀው አይቲ ላይ ስላለ ኤክሴል ላይ ሊንክ አድርገናል። ባላንሳቸውን ኢንተረስት ካልኩሌሽኑን ታይም መንዞቹ ውስጥ ያለችውን ፔሪድ ኤክስፓየር ያደረገችውን ይጨምራሉ። ኢንተረስቱን ካልኩሌት ያደርጋሉ። መጀመሪያ ኢንተረስቱ መከፈል አለበት። ይሄ ደግሞ ፕሪንሲፕላችን ነው። ኢንተረስት ፔናልቲ፣ ኢንተረስት ፕሪንሲፓል። ስለዚህ እስከዛ ቀን ድረስ ያለውን ኢንተረስት ካልኩሌት እናደርጋለን። ለምሳሌ ዛሬ 13 ነው። ዛሬ 13 ነው። ዛሬ ሊከፍል የሚመጣ ሰው እስከ 12 ኢንተረስት ካልኩሌት እናደርጋለን። እስከ 12 ካልኩሌት እናደርጋለን። እስከ 12 ያለውን ኢንተረስት ይከፍላል። ከዛ የሚተርፈው ፕሪንሲፓሉን ሂት ያደርግለታል። በ12 ክፍያው በዚህ መልክ ይስተናገዳል። ከዛ አዲስ ካልኩሌሽን ይቀጥላል። ይሄ ኤክሴል ላይ ያለን ሬዲ ነው።
በዚህ መልክ ነው ትራንዛክሽን የሚሰራው። በወሩ መጨረሻ የወሩን ኢንተረስት ካልኩሌት እናደርጋለን። እሱንም ካልኩሌት አድርገው ሌጀሩ ላይ ይገባል። ኮሌክሽን ሲመጣ ባላንሱ ይታወቃል። ኢንተረስት አኪሙሌት እያደረግን እንሄዳለን። ፕሪንሲፓል ባላንሱን እያሄዳል። ልክ ሲመጣ የቀረችዋን 2 ቀን ወይ 3 ቀን ወይም 10 ቀን በመጣበት ፔሪየድ በወሩ ውስጥ ያልችን ኢንተረስት እንጨምራለን። ኦልሬዲ ካልኩሌት ተደርጎ የተቀመጠ አንድ ወር ከመንከምና የተወሰነ ቀኖች አሉን። እሱ ጋር አድ ይደረጋል። ያንን ይከፍላል። ኢንተረስቱ ይገባልታል። በዚህ መልክ ነው የምንሄደው። ሶ ኢንተረስት ሬትን ሴት ያደረግ ነው። አንደኛ ኢንፍሌሽን ኮንሱም ያደርጋል አይደል? ብራችንን ዛሬ የሆነ ነገር አሴት ገዛን። ይሄ አሴት ገዛንና ሰጠን። ይሄ አሴት ዛሬ የተገዛው በሚቀጥለው ጊዜ ይሄው ነው ወይ የሚቆየው? ይሄን ንብረት ኢንፍሌሽን ይበላዋል። ስለዚህ የተበደረው ብድር በኢንፍሌሽን የሚበላ ነው የሚሆነው። እኛ ግን ኢንተረስት ሬቱ በኢንፍሌሽን ሬት ልክ አይደለም ሄደው። ከኢንፍሌሽኑ ሬት በጣም በጣም ሩቅ ነው። እያንዳንዱ ንብረት አሁን በኢንፍሌሽን ውስጥ ዝም ብለን ስናይ ዲክሌር የሚደረገው 10 ቤት ነው አይደል? 2 ዲጂት ነው። ወደ 1 ዲጂት እንቀንሳለን ይባላል። 2 ዲጂት ነው። ከዛ ደግሞ ሪስክ። ይሄ እንግዲህ 2 ዲጂት ከሆነ አሁን ዝም ብለን 2 ዲጂት እንውሰድ። 2 ዲጂትን 10 እናድርገው ግድ የለም ያለበትን 2 ዲጂት 30ም 50ም 2 ዲጂት ስለሆነ ሶ ሪስክ ደግሞ ኖሯል። ሪስክ ማለት ላይከፈል የሚችልበት ፕሮባቢሊቲ፣ የተበደረው የማይከፍልበት ኢንሲደንት ሊኖር ይችላል። ሌሎች አድሚኒስትሬቲቭ ኮስቶች ይኖሩናል። እነኚህን ኮስቶች ሁሉ ከበር ሊያደርግ ይገባል። አድሚኒስትሬቲቭ ኮስት፣ ሪስክ፣ ኢንፍሌሽን፣ እንደገና ደግሞ አትሊስት ሰርቫይቭ ማድረግ ያለብን ፕሮፊት ማርጂን ደግሞ ይኖረን ይገባል። እኚህን ሁሉ ስናደርግ ኢንተረስት ሬቱ በጣም ሀይ ነው የሚሆነው። ግን በዛ አይደለም ያለው። ትልቁ ኢንተረስት ሬታችን 19 ነው። እሱም 5 ዓመት ድረስ ለሚሄድ ብድር 5 ዓመት በሄደ ጊዜ ደግሞ ሪስኩ በዛው ልክ ሰፊ ነው የሚሆነው። አጭሮቹ በአመት ውስጥ ያልቃሉ፣ አጫጭር ናቸው። ለነሱ 15% ነው ያስቀመጥነው። ኢንቢትዊን እስከ 3 ዓመት ለሚሄደው ከአመት በላይ እስከ 3 ዓመት ለሚሄደው 17%። ይሄን ያለን የኢንተረስት ሬት። እነኚህ ኢንተረስት ሬቶች ውድ አይደሉም። ግን ምንድነው ትልቅ ብር በተበደርን ቁጥር ወቅታዊ ፕሪንሲፓል ባላንሱ ላይ ስለሚሆን በመጀመሪያ ደረጃ ላይ ሃይስት ፓርቱን የምንከፍለው ኢንተረስት ነው። እየተከፈለ ሲሄድ ዲክላይን እያደረገ ስለሚሄድ እየቀነሰ በሄደ ቁጥር ቀጥሎ ባሉት ላይ ኢንተረስት አይመጣም። ሰዎች ደግሞ የምንመክረው መክፈል እስከቻሉ ድረስ አዲሽናል ኢንቨስትመንት የማይፈጥሩ ከሆነ አይድል ሆኖ የሚቀመጥ ካሻቸው ኢንተረስት ለሚከፍሉበት ላይ አስቀድሞ እንዲከፍሉ ምክር እንሰጣለን። ቀድሞ ይክፈሉ። ሲከፍሉ ፕሪንሲፓላቸው ይወርዳል። ፕሪንሲፓላቸው ወረደ ማለት የሚቀጥሉት ወራቶች ላይ ያለባቸው ኤክስፔንስ ይቀንሳል። ዜን ፔመንታቸው ሃይስት ፖርሽን ምን ይከፍላል? ፕሪንሲፓል ይከፍላል። ለሚቀጥሉት ኢንተረስታቸው እያነሰ ይሄዳል። ከታሰበውም በታች ይሆናል። ሌላው እንግዲህ ትርፋማ ወጥቷል ይመለስ። ምናልባት የብድር ኢንፎርሜሽኖችን ማንሸራሸር እንደዚህ አይነት ነገር ማድረግ የሚሉ ነገሮች አሁን የገዛ ልጃችንን ወደ ስራችን እንዲመጣልን ጋብዘነዋል። ልጃችንን እንግዲህ ልጃችንን ስናመጣውም የራሱ የሆነ ጥረቶች ይኖሩታል፣ የራሱ የሆነ ስራዎች ይኖሩታል፣ የራሱ ጊዜዎች የሚፈልግባቸው ጊዜዎች ይኖሩታል። ግን ለማገር አንተም አባል ነህ፣ ልጃችን ነህ። እኛ አባትህ እየደከምን እያለ ነው፣ ለራሳችን አባልነት ነው፣ ማህበር ነው እና አንተም አገልግለን፣ ግን ኮምፐንሴት የምናደርግበትን መንገድ ኮምፐንሴት እናደርጋለን ብለነው የኮምፐንሴሽን ሴት አላደረግለትም። ያው እንደምናደርግም ፕሮሚስ አድርገንለታል። ምክንያቱም አባት ለልጁ ፕሮሚስ ካደረገ የግድ ማድረግ የግድ ይጠበቅበታል። ምክንያቱም ልጃችንን ውሸት ማስተማር ስላንፈልግ አይኖርብንም ስለሆነ የራሳችንም ልጅ ቢሆን አትሊስት ቴክኒካሊ መደገፍ አለበት። የተወሰኑ ነገሮች በእናንተ ባለሙያዎች ለሆናችሁ እሱንም ሊድ ብታደርጉት ቲክቶክ ላይ፣ ፌስቡክ ላይ፣ ቴሌግራም አለ፣ ዩቲዩብ ላይ አሁን አንዳንድ አጫጭር ነገሮች ፖስት ማድረግ ጀምረናል።
ስለዚህ እዛ ጋር ባለሙያዎች የሆናችሁ የምታሳውቁንና ልጁንም ሰፖርት አድርጋችሁ እሱንም የማብቃት ስራ ላይ የተወሰነ ነገር ብትጨምሩለት ባለው ላይ ተጨማሪ ነገር ቢያገኝ ነገ ሰፊ ነገር መስራት ይችላልና እንደዚህ አይነት ነገሮችንም እንድታደርጉልን እንጋብዛችኋለን። በዚህ አጋጣሚ ኩምሳ ፕሊስ ማድረግ የምትችለው ነገር ካለ ይሄው ልጃችን እሱ ያለው ልጅ ነው ጀምሮልናል። ሊንክ አድርግና ከሱ ጋር አትሊስት በአንተም በኩል የሙያ ሼር ልታደርግ የምትችልበት ሁኔታ ቢኖር እኛ አሁን እዚህ ጋር ሆነን መኖራችን ፋይናንሶችን እያበቃናቸው ነው። በዚሁ አይነት መልክ ትራንስፈር የምናደርገውን እውቀት ለየራሳችን አባል ብናደርግ የሚልን ጥሪ በዚሁ አጋጣሚ ለጋር ነው። ይህንኑ እንድታደርጉልን ነው እና ምዝገባችን እንደተባለው ወደ ፉል አውቶሜት አላደረግንም፣ ኤክሴል ቤዝድ ነው።